አላህ ሱብሓነሁ ወተዓላ እኛ ወደሱ እዝነት እንድንቀርብና ወደሱ ተውበት እንድናደርግ ይገፋፋናል። እንደዚሁ ምንም እንኳን ወንጀላችን ቢበዛም ተስፋ እንዳንቆርጥ አላህ ሱብሓነሁ ወተዓላ በጽኑ ይናገራል። ለነቢ አለይሂ ሰላቱ ወሰላም ለባሮች በላቸው ብሎ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በወንጀል የተጨማለቃችሁ ወይም ደግሞ በወንጀል በጣም ድንበር ያለፋችሁ ባሮች ሆይ ብሎ ወደ አላህ ሱብሓነሁ ወተዓላ ወደ ራሱ አስጠግቶ ባሮች ብሎ ይናገራል። ላ ተቅነጡ ሚን ረሕመቲላህ ከአላህ ሱብሓነሁ ወተዓላ እዝነት ተስፋ አትቁረጡ ብሎ ይናገራል ማለት ነው። ኢነላህ የግፊሩ ዙኑበ ጀሚዓ አላህ ሱብሓነሁ ወተዓላ ሙሉ ወንጀላቶችን መሐሪ ነውና ወደሱ ተመለሱ፣ ወደሱ ተስፋ አትቁረጡ ከሱ ብለው እንዳስተላልፉ ለነቢ አለይሂ ሰላቱ ወሰላም መለኮታዊ ትእዛዙን ያስተላልፋል አላህ ሱብሓነሁ ወተዓላ። እንደዚሁ በሌላ የቁርአን አንቀጽ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን እናንተ አማንያኖች ሆይ ወደ አላህ ሱብሓነሁ ወተዓላ ተመለሱ፣ ወደሱ ጸጸት አድርጉ ብሎ ይሄ ጸጸታችሁ ደግሞ ምንድነው? ነቲጃ ውጤቱ ምንድነው? ለዓለኩም ቱፍሊሑን እናንተ ነጃ ልትወጡ ዘንድ ይሆናችኋልና ወደ አላህ ሱብሓነሁ ወተዓላ ተመለሱ ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። በሌላ እንደዚሁ የቁርአን አንቀጽ ወረሕመቲ ወሲዐት ኩለ ሸይ የኔኮ እዝነቴ ሁሉን ነገር ሰፋ ብሎ አላህ ሱብሓነሁ ወተዓላ በዚህ መልኩ ይናገራል። ወደሱ እንመለስ። ምንም እንኳን ወንጀላችን ቢገዝፍ በየጊዜው ወንጀል ሲነባበርብን እኛ ወደ ኋላ ማክፈፍ ሳይሆን ከዛ ከወንጀላችን ወደ አላህ ሱብሓነሁ ወተዓላ ይቅርታ ማቅረብ ይኖርብናል ማለት ነው። ይሄን ለመናገር ነው። እኔንም እናንተንም አላህ ሱብሓነሁ ወተዓላ ትክክለኛውን መንገድ መርቶን ተውበትም ከሚወፍቃቸው ሰዎች አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።